ሰላም የዩቲዩብ ቤተሰቦች፣ አሁን ደግሞ እንዴት አድርገን ብር መሰብሰብና እንዴት አድርገን ዳይመንድ መሰብሰብ እንደምንችል አሳያችኋለሁ በዚህ ቪዲዮ ማለት ነው። እና ለዚህ አዲስ ከሆናችሁ ሰብስክራይብ አድርጉ እና ላይክ ማድርጉ። ይሄን ጀምሩ ይሄ ቪዲዮ ማለት ነው። አሁን ወደ አሰራር እንሄዳለን ማለት ነው። አሁን በብር እናደርጋለን ማለት ነው። አሁን ቀለል ያለች እንገባለን። አሁን በማስታወቂያ ማለት ነው። አሁን ወደዚህ እንገባለን ማለት ነው። ይሄንን ክሊክ እናደርጋለን ማለት ነው። ማስታወቂያ ያመጣል ማለት ነው። እስከ መጨረሻው ማስታወቂያ እስከሚጨርስ ትጠብቃላችሁ ማለት ነው። ካልጨረሳችሁ ብሩ አይሰጣችሁም ማለት ነው። ብራችን እጥብ አድርገናል ማለት ነው እና 21000 ሆነናል ማለት ነው። አሁን ደግሞ ወደ ሌላ እንሄዳለን ማለት ነው። ሌላ ስንሄድ ማለት ነው ወደዚህ እንገባለን ማለት ነው። ወደዚህ ጋር ስንገባ ደግሞ ይሄንን ብር ይሰጣል ማለት ነው። እንደዚህ ክሊክ እያደረግን እንደዚህ አድርጎ አሁን ተጫዋች እንደዚህ አድርጎ ይሰጣናል ማለት ነው። አሁን ሁለት ጨዋታ ነው የቀረኝ ማለት ነው። ይሄ 30 ብር ልበላ ማለት ነው። ሁለት ጨዋታ ተጫውታችሁ ይሄን መብላት ትችላላችሁ ማለት ነው። እዚህ ጋር 40 ብር አለ፣ እዚህ ጋር 50 ብር አለ። ከዛ እያልን ይሄ ደግሞ 100 ብር አለ። ቀስ እያልን ይሄ ደግሞ 150 አለ። የበረኛ የሞምሊያና እዚህ ጋር ደግሞ የ200 አለ 250። ከዛ ደግሞ ወደዚህ ጋር ስንገባ ደግሞ ይሄንን ደግሞ አንድ ተጫዋች ከ79 ታች ይሰጣናል ማለት ነው። 80 አይሰጠንም ማለት ነው። ልክ እንደዚህ እንደምትመለከቱት ልክ እንደ ኢዚ ምናምን 80 እዚህ ጋር አለች። ልክ እንደዚህ አትሰጡ ማለት ነው። ምንድነው የሚሰጣችሁ? ልክ እንደዚህ ማለት ነው። ልክ እንደ ኢንካፔ ወይ ደግሞ ልክ እንደ ካላፊዮሪ ይሰጣችኋል ማለት ነው። ዲሊስ ልክ እንደዚህ ከ79 ታች ይሰጣችኋል ማለት ነው። ዲሊስ ማለት ነው። ከዛ ደግሞ ወደ ሌላ ስንሄድ ደግሞ ብር ከፈለግን የዳይመንድ አሳያችኋለሁ ግን ነው የብር እንጨርስና ከዛ ደግሞ ብር አሁን ደግሞ አሳያችኋለሁ። አሁን ደግሞ ልክ እንደምትመለከቱት 44 ተሰጥቶኛል ማለት ነው። አሁን ይሄ ነው ክሊክ አድርገዋለሁ ማለት ነው። ስለዚህ 50 ብር እና 50 ብር ክሊክ እናደርጋለን ማለት ነው። አሁንም 35 ተሰጥቶኛል ማለት ነው። አሁን ይሄንን የዚህ በረኛ አንድ ስክሪንሺት መያዝ አለበት ብሎኛል እዚህ ጋር አንድ። አሁን ደግሞ ይጃለው እንደዛ አድርጌ ክሊክ አደርጋለሁ ማለት ነው። ከዛ ወደ ዳይመንዱ እንሄዳለን። ወደ ዳይመንዱ ስንሄድ ደግሞ እዚህ ጋር ታች እንደምትመለከቱት 6 እዚህ ጋር 6 ዳይመንድ ይላል። ይሄ ደግሞ 7 ዳይመንድ እየቀጠለ ይሄዳል ማለት ነው። በደረጃ ዳይ ወደ 2 ምናምን ያለ ማለት ነው። አሁን ይሄንን ከመጣችሁ ይሄን ክሊክ እናደርጋለን። 5 ዳይመንድ ተሰጥቶኛል ማለት ነው። አሁን ደግሞ እዚህ ጋር አንድ አለች አይደል? እዚህ ጋር ወደዚህ ጋር ስንሄድ ደግሞ ይሄንን ክሊክ እናደርግና እዚህ ጋር ካላችሁ ይሄንን ከመጣባችሁ ይሄንን ክሊክ እናደርግ 10 ዳይመንድ ተሰጥቶኛል ማለት ነው። እንግዲህ እንደምትመለከቱት የኔ ዳይመንድ 3148 ማለት ነው። እንደሱ እያደረኩ ነው የገባው ማለት ነው። እንደሱ አድርጋችሁ ሁሉ ጊዜ ማድረግ አለባችሁ። እንደሱ ይሰጣችኋል ማለት ነው። ደግሞ ይሄንን ላይቭ ጌም በእናታችሁ መጫወት አለባችሁ ነው የምላችሁ። እንግዲህ ይሄንንም ትልቅ መተግበር አለባችሁ ነው የምላችሁ። እንግዲህ ላይቭ ጌም መጫወት ማለት እንጃ እኔ በሱ ነው የሰበሰብኩት ይሄንን ዳይመንድ እንግዲህ እንደምትመለከቱት ማለት ነው። ላይቭ ጌም መጫወት አለባችሁ። እንግዲህ የኔን እንግዲህ እንደምትመለከቱት የእናንተ ስንት እንደሆነ እስኪ በኮሜንት ላይ ጻፉልኝ። እኔ 5 ነው ያለሁት ማለት ነው። እንግዲህ እንደምትመለከቱት ላይቭ ጌም መጫወት አለባችሁ። ላይቭ ጌም ከተጫወታችሁ እንግዲህ እንደምትመለከቱት አሁን እኔ 7 ጌም ብቻ ነው የቀረኝ ማለት ነው። 7 ወይ 6 ጌም ነው የቀረኝ ማለት ነው። 35 ዳይመንድ ልበላ ማለት ነው። እንግዲህ እንደሱ አድርጋችሁ መብላት ትችላላችሁ። ይሄንን አሁንም ሄዳችሁ ከዚህ ሰብስክራይብ እና ላይክ አድርጋችሁ ወደ ዴሊ ስክሪፕታችሁ ይሄን ሁሉ የምላችሁ ነገር ካደረጋችሁ የእውነቴን ነው የምነግራችሁ። ልክ እንደኔ መሰብሰብ እኔ አንዳንድ ሰዎች ከየት ነው ያመጣው ምን ነው ምናምን በኢንቦክስ ላይ ይሉኛል ማለት ነው። ከየት ነው ያመጣው እንዴት አድርገህ ነው የሰበርከው ከየት ነው ያመጣው ምናምን ይሉኛል። እኔ ደግሞ እንደዚህ እኔ አልሰረቅኩትም ምናምን እላችኋለሁና እንደዚህ አድርጌ ነው ያመጣሁት እና እንደሱ አድርጋችሁ ውጤታማ ለመሆን ትችላላችሁ ማለት ነው። እና በተማኝነት ሰብስክራይብ እና ላይክ አድርጉ እና ደግሞ ወደ ሌላ ቪዲዮ እንሄዳለን ማለት ነው። አሁን ደግሞ ወደ ሌላ ቪዲዮ እንሄድ። ከዛ ወደዚህ እንገባለን። ስንጫወት ይሄን ተጫውተን ጨርሰን ማለት ነው ለሁላችንም እንደዚህ ብሎ ያመጣል ማለት ነው። ለኔ አሁን 18 ነው የተሰጠሁት ማለት ነው። እና ለምንድን ነው እንደዚህ ብሎ ያመጣ ካላችሁ ደግሞ ስታዲየም ስለገዛው ነው ማለት ነው። እና ስታዲየም ጉዙ እላችኋለሁ ማለት ነው። አሁን ደግሞ ይሄንን 200 የሚለው ማለት ነው ይሄንን እንጫናለን ማለት ነው። ከዛ ማስታወቂያ ያመጣል ማለት ነው። እስከሚጨርስ እንጠብቃለን ማለት ነው። ምንም እንዳትነካኩ። ከዛ ከጨረሰ በኋላ እንግዲህ እንደምትመለከቱት 288 ተሰጫለ ማለት ነው። አሁን ደግሞ የክላን ከፈልጋችሁ ደግሞ ይሄንን ትጫናላችሁ ማለት ነው። ከዛ እስከሚጨርስ እንጠብቃለን። ከዛ ከጨረሰ በኋላ እንግዲህ እንደምትመለከቱት የክላን ሰጥቶኛል ማለት ነው። የክላን ማለት ነው። አሁን ደግሞ ወደ ሌላ እንሄዳለን ማለት ነው። አሁን ደግሞ የስታዲየማችን እንሄዳለን ማለት ነው። ከዛ ወደ ውስጥ እንገባለን ማለት ነው። ከገባም በኋላ እንግዲህ እንደምትመለከቱት 92000 ይዛል ማለት ነው። ለምንድን ነው የሚጠቅመን ካላችሁ ደግሞ እንግዲህ በሜዳችሁ አንድ ሰው ከተጫወታችሁ በሜዳችሁ ማለት ነው
እንግዲህ 60 ብር ይሰጣችኋል ማለት ነው። ከዛ ውጤታማ የሆናችሁ ትሄዳላችሁ ማለት ልክ እንደኔ እንደምትመለከቱት 21,000 ምናምን ደርሻለሁ ማለት ነው። በሱ ምክንያት ነው ማለት ነው። እና አሰራሩ ከፈለጋችሁ በኮሜንት ላይ ስራልን የስታዲየሙ በኮሜንት ላይ ጻፉልኝ ማለት ነው። አሁን ደግሞ ወደ ሌላ እንሄዳለን ማለት ነው። ሌላ ደግሞ የምናደርገው ማለት ነው ወደዚህ ጋር ስንሄድ ብር ለመሰብሰብ ከፈለጋችሁ ወደዚህ እንግዲህ 5 ብር ይሰጣችኋል ማለት ነው። 3 ጎል ካስቆጠራችሁ ማለት ነው። አርሰናል አሁን ይሄንን 2-0 እየተመራ ነው ማለት ነው። ቲምበር አሲስት 1 ማድረግ አለበት፣ ትሮሳር ደግሞ 1 ጎል ማግባት አለበት እያላችሁ ደግሞ ከዛ ደግሞ ጆጎረሽ መግባት ይችላል። በሁለቱም እንደሱ ካደረጉ ጆጎረሽ መግባት ይችላል። የፈለጋችሁ መግባት ትችላላችሁ ማለት 3-2 ከተጠናቀቀ ሞቶ ምናምን ይሰጣችኋል ማለት ነው። አሁን 85 አለ የተጫወታችሁ ደግሞ ሞቶ ምናምን ይሰጣችኋል ማለት ነው። በሱ አርጋችሁ ደግሞ ማድረግ መሰብሰብ ትችላላችሁ ማለት ነው። ይሄንን ከከበዳችሁ ደግሞ ሌላ እቀይራለሁ ካላችሁ ደግሞ ይሄንን ትጫናላችሁ ማለት ነው። ሌላ የአርሰናል ይሆናል። ሌላ ከፈለጋችሁ ደግሞ ይሄንን ትጫናላችሁ። ከዛ ይሄንን ከተጫናችሁ በኋላ ጨረሻችሁ በኋላ ኤክስ ብላችሁ ትወጣላችሁ ማለት ነው። ሌላ አዲስ አሁን ደግሞ ቶተንሃም ማንቸስተር ዩናይትድ ይላል ማለት ነው። እንቡሞ 1 ማስገባት አለበት እዚህ ጋር ማለት ነው። እንቡሞ 1 ጎል ማስገባት አለበት። ካዝሜሮ ደግሞ አሁንም አሲስት ማድረግ አለበት እዚህ ጋር እያለ ነው ማለት ነው። አሲስት ካደረገ እንቡሞ 1 ጎል ካስቆጠረ ካዝሜሮ ደግሞ አሲስት 1 ካደረገ ከዛ ደግሞ የሆነ ወይ ቡርኖ ወይ ደግሞ የሆነ የዩናይትድ 3-2 ካደረጋችሁ ደግሞ እንግዲህ እንደምትመለከቱት 125 ብር ይሰጣችኋል ማለት ነው። እንደዛ አድርጋችሁ ማድረግ ትችላላችሁ ማለት ነው። እና ይሄንን ይመስላል ቪዲዮ። ላይክ እና ሰብስክራይብ አድርጉ። በሌላ ቪዲዮ ደግሞ እንመጣለን። የጠፋባችሁ ካለ ደግሞ በኮሜንት ላይ ጻፉልኝ ማለት ነው። ይሄንን ይመስላል ቪዲዮ ማለት ነው። ላይክ እና ሰብስክራይብ አድርጉልኝ እና ይመቻችሁ። ይህ ጨዋታ ተጋበዙልኝ እላችኋለሁ ማለት ነው። ሰብስክራይብ አድርጉ። ይመቻችሁ። እጅ መንሻ ጥሎሽ አቅርብና የእናችንም ጉልበት እስምና ተነጩ ፈረሴ ላይ እስክስ የኔ ቆንጆ እስክስ የኔ አበባ ድግስ ነው ድግስ